ፊልሙ ሲጀምር እሷ ያየችው መከራ ልጇ ላይ እንዲደገም የማትፈልግ ከባለቤቷ ጋር በፍቺ የተለያየች አንዲት ሴት እናያለን። ማይ ትባላለች። ማይ የአንዲት ሴት ልጅ እናት ስትሆን ለልጇ ስትል አዲስ ከተማ ውስጥ አዲስ ኑሮ መስርታ ታትራ በመስራት ላይ ትገኛለች። በዛ ከተማም ዝቅተኛ ኢኮኖሚ ያላቸው ሰዎች በሚኖሩበት አፓርታማ ተከራይታ መኖር ጀምራለች። ጎረቤቶቿ ተንኮለኛና ነገረኛ እንደሆኑ ገና በመጀመሪያው ቀን አውቃለች። ከእነሱም አንዱ ዶንግ ነው። ዶንግ ለሰዎች ግድ የሌለውና በእናቱ ካፌና ባር ውስጥ በፒያኖ ተጫዋችነት የሚሰራ ወጣት ነው። ይህ ሰው ሴት አተራማሽ መሆኑና ከተለያዩ ሴቶች ጋር በየጊዜው መውጣቱ ሁሉም የሚያውቀው እውነት ነው። በአንድ አጋጣሚ እሱ ደረጃ እየወጣ እሷ ደግሞ ስትወርድ ይጋጩና ትውውቃቸው ይጀምራል። እንዳያትም በጣም ስለወደዳት ለጥምረት በማሰብ ወደምትሰራበት ማሳጅ ቤት ያቀናል። ማይ በምትሰራበት ማሳጅ ቤት ባለወርቃማ እጅ የሚል ቅጽል ስም አላት። ምክንያቱ ደግሞ ሁሉም ደንበኞቿ በአገልግሎቷ ደስተኛ ስለነበሩ ነው። ከነዚህ ደንበኞቿ ውስጥም የዶንግ እናት አንዷ ነች። ዶንግም ማሳጅ እያደረገችው እያለ በድንገት እንደወደዳት በመንገር የፍቅር ጥያቄ ያቀርብላታል። ነገር ግን ማይ ፈቃደኛ አልነበረችም። እሱ ግን ተስፋ አልቆረጠም። እሺ እስክትለው ድረስ በየቀኑ የማሳጅ አገልግሎት ለማግኘት በሚል ሰበብ በመመላለስ በፍቅር ሊያሰምጣት ይሞክራል። ነገረኛ ጎረቤቶቿም ቤት በምትሆንበት ጊዜ በሯ ላይ ቆሻሻ እየጣሉ ያስቸግሯታል። በዚህ ምክንያት አለመግባባት ሲፈጠርም ዶንግ ከሷ ጎን በመሆን ሁኔታውን ለማረጋጋት ይሞክራል። ወደዚህ ከተማ አዲስ ህይወትን ለመጀመር የመጣችው ማይ በመጀመሪያ የሥራ ጊዜያቶቿ ያልጠበቀችው ነገር ይገጥማታል። ማሳጅ ቤት አብራት የሚሰሩት ሴቶች ብዙ ደንበኞችን በማስደሰቷና ውጤታማ በመሆኗ ስለቀኑባት ስራዋን ለማሳጣት ከማሳጅ አገልግሎቱ በተጨማሪ ለደንበኞቿ ገላዋን እየሸጠች ገቢ እንደምታገኝ ሐሰተኛ ወሬን ያናፍሱባታል። ከተወሰኑ ቀናት በኋላም አንድ ምሽት ላይ በድንገት የቤቷ መብራት ስለጠፋ ከጎረቤቶቿ አንደኛው በመምጣት አምፖሉ እንደተቃጠለና እሱ ሊረዳት እንደሚችል ይነግራታል። እሷም ለችግሯ መፍትሄ ለማግኘት ወደ ቤቷ ታስገባዋለች። ቀጥሎ ግን ጭራሽ ያልጠበቀችው ነገር ይገጥማታል። መብራቱን እንዲያስተካክልላት ያስገባችው ጎረቤቷ ጾታዊ ጥቃት ሊያደርስባት ይሞክራል። እሷም በድንጋጤ ጩኸቷን ታቀልጠዋለች። ጫጫታቸውን የሰማው ዶንግም በፍጥነት ይደርስና ያስቆመዋል። ችግራቸውን ለመፍታት ወደ ጥበቃዎቹ ያመሩ ሲሆን ሰውየው ግን ሊረዳት እንጂ ምንም አይነት ጥቃት ሊያደርስባት እንዳልሞከረ በመናገር ይሸመጥጣል። ሁሉም ነገር ከበረደ በኋላም ማይ ካለችበት የድብርት ስሜት እንድትወጣ ብዙ ነገሮችን ለማድረግ ሲሞክር እናያለን። እሱ ወደሚሰራበት ካፌ በመውሰድ ችሎታውን ለማሳየት ፒያኖ እየተጫወተ ያዝናናታል። እስከ ጠዋት ድረስም እየበሉና እየጠጡ ጥሩ ጊዜን ያሳልፋሉ። በቀጣዩ ቀን ጠዋትም ወደ ቤት ሲመለሱ የቀድሞ ባለቤቷና ልጇ እየጠበቋት ታገኛለች። ቤት ውስጥ ገብተውም መነጋገር ይጀምራሉ። በዚህ መሃል የቀድሞ ባሏ በቁማር አማካኝነት ብዙ ብር እንደተበላና እዳ ውስጥ እንደገባ፣ ይህም ብቻ ሳይሆን ሴት ልጃቸው ህይወቷ አደጋ ውስጥ እንዳይገባ የምትፈልግ ከሆነ በፍጥነት ብሩን መክፈል እንዳለበት ይነግራታል። እሷም ከዚህ በፊት በተደጋጋሚ ቁማር እንዳይጫወት አስጠንቅቃው ስለነበር የእሷን ቃል ባለመስማቱ በጣም ብትናደድም ለልጇ ስትል ያጠራቀመችውን ገንዘብ አውጥታ ትሰጠዋለች። ቀጥላም ንግግሯን ከሴት ልጇ ጋር ያደረገች ሲሆን አባቷን ትታ ከእሷ ጋር መኖር እንድትጀምር ትጠይቃታለች። ልጇም አብራት ከኖረች ሰዎች ልጅ እንዳላት ስለሚያውቁ ፍቅረኛ የማግኘት እድሏ እንደሚቀንስ፣ ይህ ደግሞ ደስታ እንደሚቀንስባት በመንገር አይሆንም ስትል ከመለሰችላት በኋላ ተሰናብታት ከአባቷ ጋር ትወጣለች። ከቀናቶች በኋላም የቀድሞ ባሏ ቁማሩን እንዲተው በማሰብ ደንበኛዋ በሆነችው በዶንግ እናት አማካኝነት የመስተንግዶ ስራ ታገኝለታለች። ከዛ በኋላም ወደ ስራዋ ቦታ ትመለሳለች። ነገር ግን ከዚህ በፊት ቂም ይዘውባት የነበሩት የስራ ባልደረቦቿ ስራቸውን እስኪጨርሱ ጠብቀው ሲመሽ መጸዳጃ ቤት ውስጥ እንዳለች ባልጠበቀች ሁኔታ ዘግተውባት ይወጣሉ። በመጸዳጃ ቤት ውስጥ እንዳለችም ደቂቃዎች ተቆጠሩ። ደግነቱ ማይ ከዚህ በፊት ከስራ ስትወጣ ጥበቃውን የመሰናበት ልምድ ስለነበራት ስትቆይበት ለማጣራት በመምጣቱ በሩን ይከፍትላታል። በጣም ጨንቋት ስለነበር በደስታ ዘላ ታቅፈዋለች። በተቃራኒው ግን በጣም ተናዳ ስለነበር እንዲያረጋጋት በማሰብ ዶንግ ወደሚሰራበት ባር ትሄድና እስኪ ሰክሩ ድረስ በመጠጣት እየተዝናኑ የሆድ ወዳቸውን ያወራሉ። በዚህ መሃል ሴት ልጅ እንዳላት ብትነግረውም እሱ ግን የድሮ ታሪኳ ምንም ተጽዕኖ እንደማያደርግባቸውና ለቁም ነገር እንደሚፈልጋት ይነግራታል። በዚህ ብቻም አላበቁም። በቀጥታ ወደ እሱ ቤት በመሄድ በስካር መንፈስ ጥሩ የፍቅር ጊዜን ያሳልፋሉ። ጠዋት ከእንቅልፏ ስትነቃም እንደ ሁልጊዜው ፍቅረኛው እንድትሆን ይጠይቃታል። ማይም በጊዜ ሂደት ስለወደደችው ጥያቄውን በደስታ በመቀበል አሪፍ ጊዜ ያሳልፋሉ። ይባስ ብሎም በቅጡ ወር እንኳን ሳይሞላቸው ቤተሰቦቹን እንድትተዋወቅ ወደ አንድ ቅንጡ ቤት ይዟት ይሄዳል። ቀጥሎም ከሁሉም የቤተሰብ አባላት ጋር ያስተዋውቃታል። እሷም እናቱን ከዚህ በፊት እንደምታውቃት ታስተውላለች። ዶንግ ደሃ እንደሆነ ገምታ የነበረ ቢሆንም በተቃራኒው የሀብታም ልጅ እንደሆነና የሚሰራበት ቦታም ጭምር የእነሱ እንደሆነ አስተዋለች። ብቻ ሁሉም ነገር ያልጠበቀችው ነው። በቀጣዩ ቀንም ከእናቱ ጋር ብቻቸውን ቁጭ ብለው የሚያወሩበት እድል ይፈጠራል።
እነሱም እድሉን ተጠቅመው መነጋገር ይጀምራሉ። እናትም በእነሱ መሃል መግባት እንደማትፈልግ በመግለጽ ልጇ ግን እሷ እንደምታስበው ቁም ነገረኛ ወንድ እንዳልሆነና በተቃራኒው ከብዙ ሴቶች ጋር እየወጣ እንደሚያድር በመንገር እሱ ላይ ሙሉ በሙሉ ተስፋ እንዳታደርግ ታስጠነቅቃታለች። ንግግራቸው በዚህ እንዳለ በመሃል ከካፌ ስልክ ይደወልና ያቋርጣቸዋል። የተደወለውም የቀድሞ ባለቤቷ በለመደው ቁማር አማካኝነት ችግር እንደፈጠረ ሊነገራቸው ነበር። እነሱም ተያይዘው ወደ ካፌው ያቀናሉ። የዶንግ እናትም የቁማር ዕዳውን በመክፈል ከስራው ታሰናብተዋለች። ማይም አብረው ወደ ቤት ከተመለሱ በኋላ ከድሮ ጀምሮ በምታከብራቸው ሰዎች ፊት በተደጋጋሚ እንዳዋረዳትና እንደተናደደችበት ትነግረዋለች። ወዲያውም እንደ ሁልጊዜው እስከዛሬ ድረስ ያጠራቀመችውን ገንዘብ ትሰጠውና ሁለተኛ አጠገቧ እንዳይደርስ ታስጠነቅቀዋለች። ከቀናቶች በኋላ ዶንግ ማይ ቤተሰቦቹን ከተዋወቀችበት ቀን ጀምሮ የባህሪ ለውጥ በማምጣት ቸል እያለችው እንደሆነ በማስተዋሉ ወደ እናቱ ይሄዳል። እሷንም የተፈጠረ ነገር ወይም የተናገርሻት ነገር አለ ሲል ይጠይቃታል። እናቱም ምንም እንኳን እድሜው ከ30 ቢያልፍም እናት ከሆነችና አግብታ ከፈታች ሴት ጋር ሊሆን እንደማይችል ትነግረዋለች። እስካሁን ድረስም ራሱን ሳይችል በሷ ገንዘብ እየኖረ እንደሆነ ታስታውሰዋለች። ዶንግም በንግግሯ ስለተናደደ የክሬዲት ካርዶቹን በሙሉ ፊት ለፊቷ በማስቀመጥ ከዚህ በኋላ በራሱ ጥረት እንደሚኖር ይነግራትና ቤቱን ለቆ ይወጣል። ከዚያ በኋላ ያልጠበቀ ሁኔታ ይፈጠራል። ከልጇ ጋር እልህ ውስጥ የገባችው እናቱ በራሱ ስራ ፈልጎ እንዲያገኝ በፒያኖ ተጫዋችነት ከሚሰራበት ካፌዋ ታባርረዋለች። በዚህ ብቻም አላቆመችም። ተከራይቶ ከሚኖርበት ቤትም ጭምር በተሻለ ብር ላከራየው ነው በማለት አከራዩን እንድታስወጣው ታደርጋለች። በሌላ በኩል ማይ ያለ ጥፋቷ ሁሉም ጎረቤቶቿ ጠምደዋታል። ከዚህ በፊት በር እንደቆለፉባት በመጠቆሟ ምክንያት ከስራቸው በመባረራቸው የቀድሞ የስራ ባልደረቦቿ አሁንም ጥቃት ያደርሱባት ጀመር። በተደጋጋሚ በትዕግስት ለማለፍ ብትሞክርም ግን ድብደባው ከአቅሟ በላይ ስለሆነባት ከመጠቃት አልፋ ወደ ማጥቃት ተሸጋግራለች። በዚህም ልጅቷን በመደብደቧ እሷም ከስራዋ ትሰናበታለች። ከጊዜያት በኋላ ፍቅረኛዋ ዶንግ በራሱ ጥረት ጠንክሮ በመስራት ያለ እናቱ እርዳታ ስጦታ ገዝቶላት በመምጣት ያስደስታታል። እሷም በደስታ ስሜት ውስጥ እያለች ከዚህ በኋላ ስለምንም ነገር መጨነቅ እንደማትፈልግና ደስ ብሏት ከሱ ጋር መኖር እንጂ ልትለየው እንደማትፈልግ ትነግረውና ጣፋጭ ፍቅር ምሽት ያሳልፋሉ። ከቀናቶች በኋላም የዶንግ እናት ማይንና ልጇን ወደ ቤቷ እንዲመጡ ትጋብዛቸዋለች። እንደገቡም ምግብ እየተመገቡ መነጋገር ይጀምሩና አንድ ስምምነት ታቀርብላታለች። ስምምነቱም ከዶንግ ጋር የፍቅር ግንኙነት ለማቆም ፈቃደኛ ከሆነች የምትፈልገውን ያህል ብር እንደምትሰጣት የሚገልጽ ነበር። ነገር ግን ማይ ፈቃደኛ ልትሆን አልቻለችም። በዚህም ምክንያት የቀድሞ ባለቤቷ ወደ ዶንግ ቤት በመምጣት መጥፎና አጸያፊ ንግግሮችን በመናገር ሊያሸማቅቃት ይሞክራል። ማይ በንግግሩ በጣም ተናዳ ስለነበር አይኗን ባቅርሮ ነበር። ከዓመታት በፊት አባቷ ቁማር በመበላቱ በግድ እሱን እንድታገባ አሳልፎ እንደሰጣት ትዝ ይላታል። ዶንግም በእናቱ ድርጊት በጣም ተናዶ ስለነበር ከቤተሰቦቹ ከአንዱ ጋር ሲጣላ እንመለከተዋለን። ቀጥሎም እሷን እቅፍ አድርጎ መቼም እንደማይተዋትና ያለፈ ታሪኳ ለሱ ምንም እንዳልሆነ ይነግራታል። ከሰዓታቶች በኋላ የቀድሞ ባለቤቷ ወደ መኖሪያዋ ይመጣል። ቅድም እንደዛ መጥፎ ነገር የተናገረውም ለልጃቸው ገንዘብ ያስፈልገው ስለነበር እንደሆነ ገንዘቡን ጠረጴዛ ላይ አድርጎ እያሳየ ይነግራታል። ማይ ግን በጣም ተናዳበት ስለነበር ገንዘቡን አንድ በአንድ አንስታ በመስኮት በኩል ወደታች ትወረውረዋለች። እሱም የተበተነውን ገንዘብ ፈጥኖ ለመልቀም በሚሮጥበት ጊዜ ደረጃ ያንሸራትተውና በዛው ቅጽበት ህይወቱ ያልፋል። ከቀናቶች በኋላም ዶንግ ማይን እንዳትለየው ለማሳመን ሲሞክር እናያለን። በእናቱ ምክንያት ሊለያዩ እንደማይገባና 2 ዓመት ከሰጠችው ራሱን ችሎ እንደሚያሳያት ቢነግራትም ማይ ግን ፈቃደኛ አልነበረችም። በሷ ላይ ተስፋ ማድረግ እንደሌለበትና የራሱን አዲስ ህይወት መጀመር እንዳለበት ትነግረዋለች። ግንኙነታቸውም በሚያሳዝን መልኩ እዚህ ላይ ይቋጫል። አሁን ላይ ከተለያዩ ዓመታቶች ተቆጥረዋል። ማይ ለረጅም ጊዜ ጠንክራ በመስራቷ የራሷን የማሳጅ ቤት ከፍታለች። ልጇን ብትሆን ወደ ሙዚቃው ዓለም ተቀላቅላለች። በአንድ የሙዚቃ ቡድን ውስጥ ስለምትሰራ ድህነትን አሸንፈው ጥሩ ኑሮ መኖር ጀምረዋል። በአንድ አጋጣሚም ማይና የቀድሞ ፍቅረኛዋ ዶንግ ይገናኛሉ። አሁን ላይ ሁለቱም አሪፍ የኑሮ ደረጃ ላይ የሚገኙ ስኬታማ ሰዎች ናቸው። እናቱም ከአንዲት ነፍሰ ጡር ሴት ጋር ወደ እነሱ ትመጣለች። ዶንግም ይቺ ሴት ሚስቱ እንደሆነችና በቅርቡም የልጅ አባት እንደምታደርገው ነግሮ ያስተዋውቃታል። ማይም በአዲስ ህይወቱና በመሰረተው ቤተሰብ ደስተኛ እንደሆነ በማየቷ እሷም አዲስ ግንኙነት እንደጀመረችና አሁንም እዛ የቆመችው ፍቅረኛዋን እየጠበቀች እንደሆነ ትነግረዋለች። በዛው ቅጽበትም አንድ ወጣት ጥቁር ቅንጡ መኪና እየነዳ ወደ እነሱ ይመጣል። የሚያሳዝነው ግን ያ ወጣት ማይ እንዳለችው የእውነቱም ፍቅረኛዋ ሳይሆን የግል ሹፌሯ ነበር። ማይም ዶንግን መልካም ምኞቷን ከገለጸችለት በኋላ ተሰናብተው ወደ መኪናው ገብታ ስታለቅስ አሳይቶን ፊልሙ ያልቃል። ከዚህ ፊልም ምን ተማራችሁ? እስኪ ኮሜንት ላይ አሳውቁ።